ቃም ካለ ወይ እናቴን ወይ እህቴን ምናምን ነው ግዙልኝ የምለው መውጣት ስለማይቻል ማለት ነው። እና አሁንም እናቴ ወደ ሱቅ ልትወጣ ነው። ከአንቺ ጋር ተከትዬ እወጣለሁ ነው ምላት የኔ ሀሳብ ማለት ነው። እና ከአንቺ ጋር ተከትዬ እወጣለሁ ይበቃኛል። ደግሞ ምንድን ነው በነገራችሁ ላይ ይሄ ነገር ፍራንክ ነው። እሺ አጉል ባህል ምናምን እላታለሁኝ እናቴ። አጉል ባህል ቁጭ ብሎ መብላት፣ መጠጣት፣ መታረስ ምናምን ተወለድ አይደል? ትንሽ ጠንቀርከር ከተባለ 2-3 ቀን ይበቃል። መውጣት ነው። ተቀምጦ መብላት ምን ያደርጋል እላታለሁኝ። እና ደግሞ ዝም ብሎ ሰው እየመጣ ምናምን እላታለሁ። ፍራንክ ነው ግን። እና እንግዲህ የምትለኝንም ነገር እንሰማለን። ትቆጣለች በእርግጥ አጉል ይሄ ወጣትነት ያመጣው ዘመን አመጣሽ ምናምን ብላ ነው እንግዲህ የምትቆጣው ብዬ አስባለሁ። አብረን እናያለን የምትለውን እስቲ ልጥራት። እናት 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 ለአንዴ ተነሳው ካሜራ ይዤ የጠበቅኩሽ እንግዲህ እናቴ። ነይ እስቲ አንዴ ወደዚህ ጋር ቁጭ በይ እስቲ እዚህ ጋር። ደህና ነሻ? ደህና ውለሻል? እግዚአብሔር ይመስገን ልበል። ደህና ነኝ። እንትን ሱቅ ልትሄጂ ነው? በቃ መጣሁ። እኔም ከአንቺ ጋር ልወጣ ነው። አለባበሴ እንዴት ነው? ከኔ ጋር ወደ ሱቅ? ምን በቃኝ እንዴ? ምንድነው መቀመጥ? ኧረ እኔ በቃኝ፣ ልወጣ ነው ከአንቺ ጋር። የምንፈልገውንም ዕቃ አንድ ላይ እንገዛለን። ኧረ እባክሽ እኔ ያነስኩ። እኔ እንደውም ያን ቅድም የተነጋገርነውን ልገዛ ሊሄድ ነው። ለብሻይሽ እኔ አልበቃም። ኧረ እሱማ ትበቂያለሽ፣ ግን እኔ በቃኝ። ምንድነው ቁጭ ብሎ መብላት፣ መጠጣት፣ መታረስ። ሰውም ዝም ብሎ ይመጣል ይሄዳል። ጨነቀኝ በእናትሽ፣ እኔ አልቀመጥም። በጣም ጨነቀሽ? አራስ መሆንሽ ረሳሽው? አራስ ነሽ እኮ እኔ አይደለሁም አራሷ። አራሷ እኮ አንቺ ነሽ። ምንድነው አራስ 3 ቀን ከተቀመጠች አይበቃትም? ኧረ እባክሽ ነው እንዴ? በ3 ቀን ያው እኔም ካሜራም ይዣለሁኝ። እንሄዳለን። ከእናቴ ጋር ልወጣ ነው ብያቸዋለሁኝ። እና የምንገዛውንም ዕቃ አብረን ገዝተን ልንወዛወዝ። ምን ችግር አለው? ኧረ ስነ ስርዓት ይኖርሽ የኔ እህት። ስነ ስርዓት የሚባል ነገር ታውቂያለሽ? ወይ ዘመኑ ልጆች። ለእናቷ አስተማረች አሉ። 3 ቀን ይበቃሻል? በቃ እና አይበቃኝም። ሳምንት እኮ ሊሆነኝ ሆነኝ ነው። ወይ ቁርጥሽን ነግሬሽ እኔ ወደ ሱቅ እሄዳለሁ። አይደለም ሳምንት፣ አይደለም 3 ቀን፣ ገና 2 ወር። ደንቡ በእኛ ደንብ እንደ ድሮ። የዛሬ ልጆች ፋሽነሪዎች ናችሁ። ጨረር በምኑ እየተገላለጣችሁ ሁሉ ነገራችሁ። ምን አለበት አሁን አብረን ብንሄድ? ምንገዛዛውን ዕቃ ገዛዝተን ስንት ነገር አለ እንዴ። ከዚህ በላይ ክርክር አልችልም። እንውጣት። የምትወጡ ከሆነ የት ነው የምትወጪው? እኔ በርዳታ አስመጪው። ስርዓት ማጣት። ልጁን አምጪው። አስተኙ ይዤ እወጣለሁ። ስርዓትሽን ያዥና ቁጭ በይ። እንዴት ነው ስነ ስርዓት የሚባል ነገር? ትንሽ አይገባችሁም እንዴ? ዘመኑ ልጆች ስርዓታችሁን ያዙ። እንደውም ነይ ቁጭ በይና አጥቢው። ቁጭ በይ ጀማልጋን ጦት እየፈለገ ነው። ቁጭ በይ። ስጫት። እኛ እንሄዳለን። የምትገዛውን ዕቃ እኛ እንገዛለን። አልመጣም ሩት እያልመጣችም ካለ ይመጣል። ጎትተንም ቢሆን እናመጣለን። ቁጭ በይ። ስርዓትሽን ያዥ። የስ ተሳክቶልኛል። ፋሚሊ ፍራንክ ተደርጋችኋል። አንቺ እኔ እንዳትጎጂ እንደዚህ አመጣ እንደዚህ ሆና ልጅ አትጎዳም። እኔ ጎንበስ ቀና ብዬ እሷን ማረስ አለብኝ ብዬ እንጂ ቀልድ ነው እንደምትቀልጂው? ምንድነው እንደዚህ አይነት ቀልድ? ስነ ስርዓት የሚባል ነገር የለም እንዴ? ኧረ እባክሽ ወደዛ ዞር በይ። አይኔ እንደዚህ አይነት ቀልድ ነው አልፈልግም። ዞር በይ። እኔ እንደዚህ አይነት ቀልድ ነው አልፈልግም። ፍራንክ ምትሉት ነገራችሁ ፍራንካችሁ ይጣላል እንዴ? ልጁን እንትን በይና እሺ ተጠባውልኝ። ልጅ አምጦ መውለድ ቀላል ነገር አይደለም ብታውቂ። አይሽ በእንደዚህ አይነት ጉዳይ ሁለተኛ ፕራንክ ብለሽ እንዳትይ። ፕራንክ ብለሽ እንዳትይ። እኔ በጣም ነው ያበሰ። ኧረ ማኔ እውነት ፕራንክ ነው። ናይ በቃ አንቺ ደግሞ ነይ። እሺ በቃ ቀልድ አትቀልጂ። ነግሬያለሁ። ማተቆጣች ናይ በቃ እሺ ቁጭ በይ። እሺ ወደ ዘውጪ
ወጪ እዛ ጋር አናዳኛለች። ማንም እንዲመጣብኛል። እሺ አወጣለሁ። አርፈሽ አምሮብሽ ትሄጃለሽ። በቃ እንደውም 4 ወር አይገርምሽም? ያንቺ ፕራንክ እንኪ ልጁን ያዥና ፕራንክ ይላሉ እንዴ? በህይወት ፕራንክ አለ እንዴ? ቢሆን ፕራንክሽ ይጥፋ። እንኪ ሻንዳሽልኝ እንኳን ልጅን ያህል ነገር አምጦ መውለድ ሰገራ እንኳን ሲደርቅ ያስቸግራል። ይሄን አስተካኪ እና ጥቢው። እሺ እንዴ ምንድነው እሱ? የኔ ጌታ እንግዲህ ይቅርታ አድርጉልኝ። ፍራንክ ነው። ቤተሰብ ተሳክቶልኛል። ተሳክቶልኛል። በደር በደር እማ ጌታን መልስልሻለሁ። ጌታ ቀለዳል። እኔ ደግሞ ወጣቷ እንደምትቀልድ እማ እንቅልፍ ስልሻት እኔ ደግሞ እንደደረብ ፕራንክ አድርጌ ነው ምን እንደምናደርግ ምን ታረግ? ምንም አታረጉም። ምንም አታረጉም። በተኛችበት የለም ልጁ ረስቼ ነግረሽኛል። አልደነግጥም። እንቅልፍ እኮ እንትን አይልም። ያስረሳል። ሲወስድሽ የዛን ሰዓት ታያታለሽ። ነግረሽኛል። ሁሌ አንቺ እንዲህ ብለሽ ትጠብቂዋለሽ። ተሳክቶልኛል። ፋሚሊ ያሰብኩት